ጊፍት ሪል ስቴት። ይህ አያት ፈረስ ቤት ፊት ለፊት የሚገኘው መንደራችን ከዚህ በፊት ካስረከብናቸው ሁለት መንደሮች ቀጥሎ ለደንበኞቻችን ያስረከብነው መንደር ሲሆን 56000 ካሬ ላይ ያረፈ በውስጡ ቪላዎችን፣ ታውን ሃውሶችን፣ ሮ ሃውሶችን፣ አፓርትመንቶችን እንዲሁም ደግሞ የንግድ ሱቆችን የያዘ ነው። ከ2800 በላይ አባወራዎችን የያዘው ይህ መንደራችን በግንቦት 26 2016 ዓመተ ምህረት የመንግስት ባለስልጣናት በተገኙበት ያስረከብነው መንደር ነው። በውስጡም የከርሰ ምድር ውሃ፣ የልጆች መጫወቻ፣ ቤዝመንት ፓርኪንግ ያለው ሲሆን የውስጥ ለውስጥ መንገዱ ደግሞ በአስፋልት ደረጃ ተሰርቶ ያለቀ ነው። በአካባቢው የሕክምና ተቋም፣ የሃይማኖት ቦታዎች፣ ዘመናዊ ትምህርት ቤቶች እና መዝናኛ ስፍራዎች ያሉበት ሲሆን ከአያት አደባባይ ወደ ጸበል መንገድ 200 ሜትር ከፍ ብሎ ዋናው መንገድ ዳር የሚገኝ መንደር ነው። የመጀመሪያ እዚህ መንደራችን ላይ ለሽያጭ ያወጣነው ቤት ይሄ ሳይታችን ሲሆን G+1 ቪላችን ነው። 250 ካሬ ግቢው ያረፈ ሲሆን ቤቱ ደግሞ 170 ካሬ ላይ ያረፈ ነው። ባለ 3 መኝታ ቪላ ነው። እንደምታዩት በጣም ትልቅ ቤት ነው። ከታች ሳሎን፣ ትልቅ ሳሎን ይኖረናል። ከዛ የእንግዳ መታጠቢያ ክፍል ይኖረናል። ከታች አንድ ደግሞ ኪችን ይኖረናል። ወደ ላይኛው ፍሎር ከፍ ስንል ደግሞ 3ቱም መኝታ ቤቶች የሚገኙ ሲሆን ሰፊ የማስተር ቤድሩም፣ ባዝሩም፣ ሽንት ቤትና ሻወር የሚኖር ይሆናል። ከዛ ቀጥሎ ደግሞ 2 መኝታ ቤቶች እንዲሁም ደግሞ አንድ ኮመን ባዝሩም ለሁለቱም መኝታ ቤቶች የሚኖር ይሆናል። ለሁለቱም መኝታ ቤቶች ባልከኒ የሚኖራቸው ይሆናል። ከዛ በኋላ በጀርባ በኩል ሰርቪሶች የሚኖሩ ይሆናሉ። ሰርቪሶቹም ደግሞ 2 ሰርቪሶች ያሉበት ሲሆን የውጭ ኪችን፣ የላውንደሪ ክፍል፣ የውጭ ሽንት ቤት እና ሻወር እንዲሁም ደግሞ አንድ ስቶርን የሚጨምር ይሆናል። እንደምታዩት ደግሞ ሰፊ ጋርደን ያለው ሲሆን በቂ 3 መኪና ማቆም የሚችል ግቢ ያሉት። ከመደዳው ከሚገኙ ቤቶች እንግዲህ ያልተረከበው ቤታችን ወይ ለሽያጭ የወጣ ቤታችን ይሄ ብቻ ሲሆን ሌሎቹ ቤቶች ደግሞ ተመሳሳይ 250 ካሬ ቢሆኑም ነገር ግን ከዚህ በፊት ያሉ ደንበኞች የገዟቸውና እየኖሩባቸው ያሉ ሳይቶች ነው። ስለዚህ አክቲቭ ሳይት ነው፣ እየተኖረበት ያለ ግቢ ነው። ይሄኛውን ሳይት ደንበኛ የተወሰነ ማስተካከያ አድርጎ መግባት ይችላል ማለት ነው። ይህ 250 ካሬ ላይ ያረፈው ቪላችን የ40 ሚሊዮን የሽያጭ ዋጋ የወጣለት ሲሆን እንዳከፋፈላችሁና እንደ ቅድመ ክፍያ እንደምትከፍሉት የድርድር ሁኔታ የሚኖረው ይሆናል። ሌላው ለሽያጭ ያወጣነው ቤታችን 172 ካሬ ላይ ያረፈው የራሱ ግቢ ያለው G+1 ታውን ሃውሳችን ነው። ይሄ ታውን ሃውሳችን እንግዲህ ባለ 3 መኝታ ሲሆን ከጀርባ ደግሞ G+1 ሰርቪስ ክፍል ያሉበት ነው። ይሄኛው እንግዲህ ምናልባት ከቪላ ጋር የሚኖረው ልዩነት ታውን ሃውስ የራሱ ግቢ ያለው ቢሆንም ነገር ግን ቀጣይ ካለው ቤት ጋር አንድ ግድግዳ ሼር የሚያደርግ ይሆናል። ያንነው ልዩነቱ እንጂ ራሱን የቻለ ግቢ ያለው ነው። እንደምታዩት 2 መኪና ማቆም የሚችል ግቢ ያለው ቤት ነው። አሁን ገና ቀለም ስራው ያለቀለት ለሽያጭ ዝግጁ የሆነ ቤታችን ነው። እዚህኛው ቤታችን ላይ እንግዲህ ባለ 3 መኝታ ቤቶች ያሉ ሲሆን ግራውንድ ላይ ሳሎን፣ ሰፊ ሳሎን፣ ከዛ ቀጥሎ ደግሞ የውስጥ ኪችን እንዲሁም ደግሞ የእጅ መታጠቢያና ሽንት ቤት ክፍል ያለ ሲሆን ወደ ላይኛው ፍሎር ከፍ ስንል ደግሞ ባለ 3 መኝታ አንድ ትልቅ ማስተር አለው። ለማስተሩ ሻወር፣ ሽንት ቤት ሰፊ ክፍል ይኖረዋል። እንዲሁም ደግሞ 2 መኝታ ቤቶች ተጨማሪ ደግሞ አንድ ኮመን ባዝሩም ለሁለቱ ሽንት ቤቶች የሚሆን ሲሆን በጣም የቤቱ ደግሞ ጥሩ ፊቸር ደግሞ ከጀርባ ያለው G+1 ሰርቪሳችን ነው። ይሄኛው G+1 ሰርቪሳችን ደግሞ 5 ክፍሎችን የያዘ ሲሆን ተጨማሪ ሻወር፣ ሽንት ቤት፣ የውጭ ሻወር፣ ሽንት ቤት ያለው ይሆናል። የውጭ ኪችን እንዲሁም ደግሞ ጠቅላላ 4 ሰርቪሶችን የሚይዝ ነው። 172 ካሬ 2 መኪና ማቆም የሚችል ግቢ ያለበት ቦታ ነው። ይሄኛው አንደኛው ለሽያጭ ያወጣነው ቤት ነው። አሁን ገና የቀለምና የቻክ ስራው አልቆ የወለል ስራው አልቆ ደንበኞችን እየጠበቀ ያለ ቤት ነው። ይህ 172 ካሬ ላይ ያረፈው ቪላችን በ30 ሚሊዮን የሽያጭ ዋጋ የወጣ ሲሆን ደንበኞች በተመሳሳይ ድርድር ማድረግ የሚችሉበት ሁኔታ የሚኖር ይሆናል። ሌላው ለሽያጭ ያወጣነው ቤት ሮ ሃውሳችን ነው። ይሄኛው ሮ ሃውሳችን G+2 ሮ ሃውስ ሲሆን ቅድም ካየናቸው ከቪላ እና ከታውን ሃውሶች መለየት የሚያደርገው የራሱ የሆነ ግቢ አይኖረውም። እነዚህ ጣምራ 5 ቤቶች የራሳቸው የሆነ ግቢ ያላቸው ሲሆን ነገር ግን በጥበቃና በፓርኪንግ በቂ ቦታና አስተማማኝ ፓርኪንግ ያለባቸው ናቸው። ጠቅላላ እንደምታዩት ይሄኛው አሁን ሰሚ ፊኒሽድ ደረጃ ያለ ቤታችን ሲሆን ነገር ግን ባለቀ ጊዜ የሚኖረው እይታ ይህንን ቪዲዮ ይመስላል። ይሄኛው ቪዲዮአችን ከዚህ አጠገብ ያለው አንደኛው ቤታችን ሲሆን ደንበኛው
ጨርሶ ከገባበት በኋላ ያለውን ሁኔታ ያሳያል። 4 መኝታ ክፍል ያለው ሲሆን ለእያንዳንዱ መኝታ ክፍል ራሱ ሻወር፣ ሽንት ቤት ያለው ክፍል ይሆናል። 2 ኪችኖች፣ አንድ ኪችን ከታች አንድ ኪችን ደግሞ ከላይ ያለው ሲሆን ትንሽዬ ጋርደን ቦታ ደግሞ እንደ ግቢ የምትሆናለችው 81 ካሬ ላይ ያለው ሲሆን ቢውልት አፕ ኤሪያው ደግሞ ሙሉ G+2 ደግሞ 152 ካሬ ጠቅላላ ስፋት ያለው ይሆናል ማለት ነው። በጠቅላላ ይሄኛው አሁን ትክክለኛው ቤት ባይሆንም ተሰርቶ ባለቀ ጊዜ ግን ይሄን አይነት እይታ ይኖረዋል። ቤቱ አሁን ያለበት ሁኔታ የጅፕሰም ስራ መሰራት በሚችልበት ደረጃ ብሎኬት ስራ ተሰርቶለት የሲሚንቶ ቻክ ተሰርቶለት የተቀመጠ ነው። ቤቱ በሚያልቅበት ሁኔታ ይሄን የሚመስል እይታ ቢኖረው አሁን ለሽያጭ ያወጣው ነው ግን ሰሚ ፊኒሽድ ደረጃ ላይ ያለ ቤት ነው ማለት ነው። ይህ ሮ ሃውስ በ21 ሚሊዮን የሽያጭ ዋጋ ያወጣ ሲሆን የተወሰነ ድርድር ማድረግ የሚቻልበት ሁኔታ እንደ ሌሎች ቤቶችም ያለ ይሆናል ማለት ነው። እንግዲህ ደንበኞቻችን እነዚህ ያያችኋቸው ቤቶች ባሉበት ደረጃ ለሽያጭ ወጡ ናቸው። የተወሰኑ ማስተካከያ ስራዎች መሰራት ካለባቸው መሰራት የሚችሉ ናቸው። ድርጅቱ በታላቅ ቅናሽና ድርድር ሊሸጣቸው ዝግጁ ነው። እነዚህ ቤቶች ላይ ፍላጎት ያላችሁ ደንበኞች ከታች በሚኖረው ስልካችን ማግኘት ትችላላችሁ። በማንኛውም ሰዓት ደግሞ ሳይትን መጎብኘት የምትፈልጉ ደንበኞች ሳይት መጎብኘት ትችላላችሁ። ከታች በሚኖረው ስልካችን መደወል ትችላላችሁ።